ሰውም በጣም የሚፈልገውን ያክል ምናልባትም ከሚጠብቀው በላይ ተደስቶ ያለ የሚል ግምትና ተስፋም አለኝ። ቢኒያም ሽብሬ እኔ ሃይላይቶቹን ሰው ራሱ ያስደነግጣል እንቅስቃሴዎቹ እውነቱን ለመናገር። ሰላም እንዴት ናችሁ ጋይስ? እዚሁ መናኸሪያ ሬዲዮ 99.1 ካሉን ስቱዲዮች መካከል እንግዲህ አንዱ ጋር ነው የምንገኘው። እንግዳ ደግሞ አለን። ዮኒ ቬጋስ ይገኛል። እንደምን አለ? ሄይ ሰላም ነኝ። ታዲያስ እንዴት ናችሁ? ሰላም ነው አለን። እንግዲህ የተገናኘንበት ዋነኛው ዓላማ አለ። ወደ ጥያቄዎቼ ከመንደርደሪ በፊት ስቱዲዮአችን ቤቱ እንዴት አገኘው? ሆነስትሊ በጣም ደስ ይላል። ቆንጆ ነው። በጣም ኦርጋናይዝድ የሆነ ነው። ከጥሩ አፕሮች እና ከጥሩ እንግዳ አቀባበል ጋር በጣም ደስ ይላል። በጣም እናመሰግናለን። ያው ወደ ጥያቄዎቼ ነው የምንደረደረው። የሶሻል ሚዲያ ላይ ነው የምንለቀው ነው። እንግዲህ አፕካሚንግ ኢቨንታችሁ በጣም በትልቁ ተጠባቂ ነው። ኦዲየንሱ ምን ይጠብቅ ከሚለው ልጀምር። ወይም ደግሞ ኢትዮጵያ ውስጥ እስካሁን ድረስ ከተደረጉት የፋይት ኢቨንቶች እናንተ ለየት የሚያደርገው ነገር ይኖራል ብለህ የምታስብ ከሆነ ምንድን ነው? ኦዲየንሱ በእርግጠኝነት በጣም ጥሩ ጨዋታ ያያል። ጥሩ ስፖርታዊ ዲሲፕሊን ያለበትና በጣም ቆንጆ ጨዋታ ያያል ብለን ነው የምናስበው። እኛ በዛ በጣም ሰርተናል። እኛ ዋና አዘጋጆች ዋና አላማችንም ደግሞ ትልቁን ጎላችን ጥሩ የሆነ የስፖርታዊ ጨዋነት የተሞላበት ፕሮግራም ማስተላለፍ ስለሆነ በጣም በእርግጠኝነት ሰው ተደስቶ የሚወጣበት ነው የሚል እሳቤ ነው ያለኝ። በተጨማሪ ደግሞ ያው አንተ እንዳልከው ከሌላው ትንሽ በተሻለ መጠን እኛ ነገሮችን ለወጥ አድርገን የተለየ ሊያደርገው የሚችለው እኛ ብዙዎቹ አትሌቶቻችን የመጡት ከውጭ ሀገር ነው። ኢንተርናሽናል ፋይተሮች ናቸው። በጣም ትልልቅ ፋይተሮችና ስም ያላቸው እና የሚታወቁ ጥሩ ጨዋታ ሊያሳዩ የሚችሉትን በተቻለ መጥረት እነሱን ላይ ነው ትኩረት አድርገን ስንሰራ የነበረው። ስለዚህ በጣም የሚጠበቁት ተጫዋቾች መጥተው ጥሩ ጨዋታ እንደሚተላለፍ ተስፋ እናደርጋለን። በጣም አሪፍ። እንግዲህ ቢኒያም ሽብሬ ማኔጀር ነህ። ስለዚህ በያዝድ የሆነ ኢንፎርሜሽን ልትሰጠኝ ትችል ይሆናል። ሁ ኖውስ ማስተናገደ ሰላም ጋር ሜን ኢቨንቱ ነው። ቢኒያም ሽብሬ እኔ ሃይላይቶቹን ሰው ራሱ ያስደነግጣል እንቅስቃሴዎቹ እውነቱን ለመናገር አስጊ ነውና ምን ትጠብቃለህ ከዛ ፋይት ላይ? ልምምድስ ዝግጅት እንዴት እያደረገ ይገኛል? መቼስ ማኔጀሩ ስለሆንክ ኢንፎርሜሽን አለ ብዬ ነው። ግን መጀመሪያ በጣም የገረመኝ ነገር ማናጀር መሆኔን በምን አወቅህና ኢንፎርሜሽን አለ ማለት ነው። ጋዜጠኛ አይደል? ጋዜጠኛ አይንና ጆሮ ሰፊ ነው። ኦፍ ኮርስ የቢኒያም ሽብሬ ማናጀር ነኝ። ግን አሁን ግን እዚህ ቦታ ላይ ፓርቲሲፔት ያደረኩት የነበረው እንደ ጋራ የፓርትነርሺፕ ከኢትዮ ፋይት ናይት እና ከኤምኤም አፍሪካ ጋር በጋራ በመሆን ትልቅ ሀሳብና እቅድ ስላለን ወደ ፕሮግራሙን ትልቅ ለማድረግ ኢንስቴድ ኦፍ ቢኒያም ሽብሬን መጀመሪያ በመጣሁበት መንገድ ላይ ማናጀር ሆኜ መቀጠሉ የበለጠ ለህዝቡ ልጠቅም የምችለው ወይም ደግሞ መኖር የሚጠቅመው ፕሮግራም አዘጋጅ ላይ ነው በሚል ከጓደኞቼና ከፓርትነሮቼ ጋር በመነጋገር አሁን አንዱ አዘጋጅ ነኝ ማለት ነው። በጋራ ከሚያዘጋጁት ሶስታችን በጋራ እያዘጋጀን ያለ ነው። ማናጀርነቱ ተነጥቋል ማለት ሳይሆን አሁን ግን እዚህ ቦታ ላይ ግን ሜን ቦታዬ የማናጀርነት ቦታው ሳይሆን የፕሮግራም አዘጋጅ ነው። አይ ጥሩ መልስ ነው ላለመግባት ነው ይሁን። እሺ በመጨረሻ ምናልባት ኦዲየንሱ በመጨረሻ የምታስተላልፈው መልእክት ለፋይት እንግዲህ ኮንቬንሽን ሴንተር ነው አይደለም የሚደረገው መስከረም 9 ላይ ቀኑ ተሸጋሽጓል። ኤምኤምኤ ፕሮሞተሮች በጣም መብዛት አለባቸው የሚል እምነት አለኝ እኔ 2 አይደለም 3 4 5 ኢቭን 10 ቢሆኑም ችግር የለውም ስፖርቱ ያድጋል የሚል እምነት ነው ያለኝ። ውጭ ዓለም ላይ ያለውን ኤክስፒሪየንስ በደንብ ታውቀዋለህ። ስለዚህ የመጨረሻ መልእክት እስቲ ለፋይቱ በተለይ ደግሞ ለፋይት አድናቂዎቹ እዚህ ለኮምባት ስፖርት አድናቂዎች እዚህ ኢትዮጵያ ላሉት ምን ትላቸዋለህ? የመጨረሻ መልእክት እንግዲህ አሁን እኛ በጣም ጥሩ ዝግጅት ለማዘጋጀት ቅድም እንደነገርኩ ተዘጋጅተናል። ጥሩ ዝግጅት ነው የምናዘጋጀው። በጣም ጥሩ ነገር ይጠበቃል። በዛ ላይ ትንሽ ሜንሽን ለማድረግ ያክል ሶስታችንን ፓርትነሮች ኤምኤም አፍሪካም ያው ከካናዳ ውስጥ ያለ ነው። ዳጊ ደግሞ በዩሮፕ ውስጥ የሚታወቅ ነው። እኔ ደግሞ ቬጋስ የኖርኩና ትንሽም ደግሞ ውጭ ውስጥ የመኖራችንን ኤክስፒሪያንስ ጭምር ይዘን መተን አንድ ኮምባይንድ አድርገን እውቀቶቻችንና ያሉንን ነገሮች በሙሉ እዚህ ላይ ኢንቨስት አድርገን ጥሩ ጨዋታ ለማሳየቱ ትልቁ ነገርና አንድ ኦፍ ኮርስ እንደ ቢዝነስ ሊያመጣ ይችላል ስራው። ግን እኛ ትልቁ ትኩረታችን ግን ህዝባችንን እንደ መጀመሪያም እና ገና እንዳልተለመደ ስፖርት በጥሩ ሁኔታ ህዝቡ ጋር እንዲደርስና እንዲለመድ ስለሆነ ጥረታችን ጠንክረን እየሰራን ያለነው ህዝቡን ለማስደሰት ነው እንጂ እንደ ቢዝነስና እንደ ገንዘብ ማምጫ ብቻ አልተጠቀምንበትም። ግን ዋና ሶስታችን ኮምባይን ሆነን አንድ ላይ እንድንሰራ ያደረገንም ነገር የሶስታችን ሀሳብ አንድ ላይ መሆንና ፍላጎታችንም ተመሳሳይ በመሆኑ በዛ የተነሳ ትልቅ ዝግጅት ነው የምናዘጋጀው። ሰውም በጣም የሚፈልገውን ያክል ምናልባትም ከሚጠብቀው በላይ ተደስቶ ያለ የሚል ግምትና ተስፋም አለኝ። ስለዚህ ጠብቁን በደስታ። የሳይ
ዩኤፍሲን ወይም ኤምኤምኤን በቲቪ ነው የምናየውና እሱን እስቲ በአካል ፊት ለፊት ቁጭ ብለን የምናይበት መድረክ ለመጀመሪያ ጊዜ መፍጠሩ ለየት ያደርጋል ብዬ አስባለሁ። እነ ክብሮም ያሉ ታዋቂ ኬቢ ጣሊያን ኬቢ ጣሊያን እሱም ይመጣል። ስለዚህ እሳቤም አለ ማለት ነው ፌዴሬሽን የማቋቋም በእናንተ እይታ? ዴፊኒትሊ ኢትዮ ፋይት ናይት ዩናይትድ አፍሪካን ኤምኤምኤ ዮኒ ቬጋስ ፓርትነርሺፓቸው ዘላቂነት አለው። እሺ አሁን ደግሞ ከሌላ እንግዳ ጋር ነው የምገኘው። እኔ ከማስተዋወቀው ራሱ ነው ያስተዋወቀ ከማን ጋር ነው ያለሁት? ከማስተር ዳጊ ጋር። ማስተር ዳጊ ወይ ማስተር ዳግም ጋር ከኢትዮ ፋይት ናይት ተወካይ ጋር ነው። እንግዲህ ዩናይትድ አፍሪካን ኤምኤምኤ ኢትዮ ፋይት ናይት እና ዋይቪ ወይም ደግሞ ዮኒ ቬጋስ በጋራ ሆነው የሚያዘጋጁት ምናልባትም ሀገራችን ላይ ምናልባት እንግዲህ እነሱ እንደሚሉትም ከሆነ ታይቶ የማይታወቅ ነው ብለዋል ከዝግጅት ጋር በተያያዘ። ስለዚህ ከዛ ነው የምነሳው። ግራም ኢቨንት ነው አይደለ? ፕላነሩ ኢቨንቱ የሚያዘጋጀው ምን እንጠብቅ? ምን የተለየ ነገር ያላችሁት ከዝግጅት ጋር በተያያዘ? ያው ዮኒ ቬጋስ እንዳለው እንግዲህ ይሄንን ውድድር ለየት የሚያደርገው ብለን የምናስበው ምንድነው ኢንተርናሽናል ፋይተሮች ይመጣሉ። ስለዚህ እኔን ጨምሮ ያው የተወሰነ አይቻለው በእርግጥ ዩሮፕ ስለምኖር ግን አብዛኞቹ እዚህ የምንኖር ሰዎች ዩኤፍሲን ወይም ኤምኤምኤን በቲቪ ነው የምናየውና እሱን እስቲ በአካል ፊት ለፊት ቁጭ ብለን የምናይበት መድረክ ለመጀመሪያ ጊዜ መፍጠሩ ለየት ያደርጋል ብዬ አስባለሁ። የሀገራችንም ደግሞ ተወዳዳሪዎች እንደነ ቢኒያም እንደነ ክብሮም ያሉ ታዋቂ ኬቢ ጣሊያን ኬቢ ጣሊያን እሱም ይመጣል። ስለዚህ እነሱ እንግዲህ በውጭ ዓለም ላይ እንደምታውቀው የሀገራቸውን ባንዲራ በመስጠራት የሚታወቁ ናቸው። እነሱንም ደግሞ እስቲ ሀገራችን ላይ የሚያደርጉትን ነገር በልዩነት የሚታይበት ስለሆነ እሱ ለየት ያደርገዋል። እኔ በጣም ያጓጓኝ ነገር እንደሆነ ታውቃለህ? ትክክለኛ የኤምኤምኤ መስፈርቶች ስትራይኪንግ፣ ካውንተር ስትራይኪንግ፣ ግራፕሊንግ፣ ካውንተር ግራፕሊንግ፣ ኤልቦ እያንዳንዱ ነገሮች የምናይባቸው። ለምሳሌ ቢኒያም ሽብሬ ከ4 ፍልሚዎች 3ቱ ዝረራና አንዱ ሰሚሽን መሆኑን ሳይ ነበር እናንተም ቪዲዮ ላይና እነዚህ ነገሮች በቃ አንድ ፕሮፌሽናል የሆነ ኤምኤምኤ መሆን የሚፈልግ ወይም ደግሞ ሀገራችን መወከል የሚፈልግ ሰው የሚማረው ማየት የሚረዳው ከነዚህ ሰዎች ነው ብዬ አስባለሁ። እነሱ ነው ወደዚህ የምታመጡት። ምን ኢምፓክት አለው ለሀገራችን ኤምኤምኤ ትላለህ? ለሀገራችን ኤምኤምኤ በነገራችን ላይ ያው ሙከራዎች ነበሩ። ከዚህ በፊት ስልጠናዎች ይሰጣሉ። ያው እንደምታውቀው ኢንፎርሜሽኑ ይኖራል ብዬ አስባለሁ። እንትን ፌዴሬሽን የለም እስካሁን ድረስ ኪክ ቦክሲንግ የኤምኤምኤ ስለሌለ ያው እንደነዚህ አይነት ልምዶች ሲመጡ ሰው ላይ በተለይ ባለሙያው ላይ የሚፈጥረው መነቃቃት ይኖራል። ለምሳሌ ባለፈው ኮርስ አሰጥተናል። የአሰልጣኞች የዳኞች ማለት ያው ዞሮ ዳኝነት ወሳኙ ነው አንድ ፌዴሬሽን ለማቋቋም ወይም ውድድርም ለማድረግ እሱ ይቀድማልና እንደዚህ አይነት እድሎች ሲፈጠሩ የስፖርቱ ላይ ከፍተኛ መነቃቃትን ይፈጥራል። ባለሙያዎች ብቁ እየሆኑ ይመጣሉ። ስለዚህ ወደፊት ፌዴሬሽን ለማቋቋምም ትልቅ ግብዓት ይሆናል ማለት ነው። ስለዚህ እሳቤም አለ ማለት ነው ፌዴሬሽን የማቋቋም በእናንተ እይታ? ዴፊኒትሊ እሱማ በደንብ መኖር አለበት። አለማችን የሚታወቅበት ስፖርት ነው። እንግዲህ እንዳየው ዋይት ሃውስ ላይ የደረሰ ስፖርት ነው። ስለዚህ እኛ ጋም እንግዲህ who knows ፍሬንድሺፕ ምንድነው የሚባለው ወዳጅነት ፓርክ ላይ ወይ ምናምን እንደዚህ አይነት ቦታዎች ላይ ማናዘጋጅበት ምክንያት የለምና እንደዚህ አይነት ነገሮች መውጣት አለባቸው ይጠበቃሉ። ኢትዮ ፋይት ናይት ዩናይትድ አፍሪካን ኤምኤምኤ ዮኒ ቬጋስ ፓርትነርሺፓቸው ዘላቂነት አለው? ዘላቂነት አለው። እንግዲህ ቅድም ዮኒ ቬጋስ እንዳለው በማናጀርነት መጥቶ ይሄንን የሚያክል ስም ያለው ሰው እንዴት ነው ማናጀር ነኝ ብቻ የሚለው ብለን ጎትተን ነው እንግዲህ አስገብተን ለዚህ ውድድር በጣም ጠቃሚ ነው የሱ እንደዚህ ተጽዕኖ ፈጣሪዎች በእንደዚህ ስፖርት ላይ ጠጋ ብለው ያላቸውን ታዋቂነት፣ እውቀት፣ ሀብት ወደዚህ ማፍሰስ ማለት ያው ዞሮ ለሀገራችን ተሻለ ነገር አለ የምንሰራው። ስለዚህ የነሱ መኖር በጣም ያግዘናል። ወደደም ጠላም ይቀጥላል ብዬ አስባለሁ። በመጨረሻም ምን ይጠብቁ ፋይት ፋኖች መስከረም 9 እንግዲህ ቅድም እንዳልኩት ለየት ያለ ሁሌ በጉጉት በቲቪ የምናየውን ነገር በአካል ለማየት ይጠብቁ። የሀገራችንን ስፖርተኞች ያበረታቱ። ያው ቲፎዞ ሲኖር ነው ተወዳዳሪዎችም ያላቸውን የሚሰጡት። አዘጋጆችም ደግሞ ለሚቀጥለው በደንብ በሞራል የሚመጡት ተመልካች ሲኖር ነው። ስለዚህ ስፖርታዊ ጨዋነት እኛ እሱ ላይ በጣም ፎከስ አድርገን ነው የምንሰራው። ተመልካችም ደግሞ በጨዋነት ሀገራችን የሚታወቀው እንግዳ ተቀባይ ነን። ብዙ የሚመጡ እንግዶች አሉ። የዩኤፍሲ ተወካዮች ይመጣሉ።
ውድድሩ ላይ የምናሳየው ነገር በጣም ትልቅ አስተዋጽኦ አለው። ከሚቀጥለው ላይ እንግዲህ ዩኤፍሲን ወደዚህ ለማምጣት እየሰራን ስለሆነ ኢትዮጵያ ላይ አሁን የምናደርገው ውድድር በጣም አስፈላጊ ነው። እንደ ሀገር እንደ ልማት ማየት አለብን ማለት ነው ይሄንን ነገር። ቴንክ ዩ በጣም አመሰግናለሁ ማስተር።